የጠብታ ውሃ ድንጋይ ትሰነጥቃለች እንደሚባለው ማለት ነው። ጀስት ያንን ነገር ጠብቃችሁ መሄድ ከቻላችሁ ትራስት ሚ ምንም ፕሮዳክሽን ሴት ባይኖራችሁ እንኳን ራሳችሁን በራሳችሁ ሰልፊ የቀረጻችሁ እንኳን ሹት ያደርጋችሁት ኮንቴንት ጥሩ ኤንጌጅመንት ሊያገኝ ይችላል። ዋናው Hello guys, welcome to another video. So ዛሬ ቪዲዮ የምንመለከተው ማለት ነው አብዛኞቻችሁ ኮንቴንት ክሪኤሽን ለመጀመር አስባችሁም ይሆናል እንዲሁም ደግሞ ጀምራችሁ ሊሆን ይችላል። ነገር ግን የኮንቴንት ክሪኤሽን ጆርኒው በጣም ሀስል ያለው ነገር ነው። ፕላስ ደግሞ የእናንተን ትዕግስታችሁን የሚፈታተን ነገር ነው። ራይት አብዛኛው ሰው ኮንቴንት ክሪኤሽን ሲያስብ የላይቲንግ ሴትአፕ፣ የካሜራ የስቱዲዮ ሴትአፕ በቃ አላደል ኤክስፔንሲቭ የሆኑ የካሜራ ሴትአፖች፣ የስቱዲዮ ሴትአፖች፣ የላይቲንግ ሴትአፖች ይመስላሉ። ነገር ግን ከፕሮዳክሽኑ በዘለለ ኮንቴንት ክሪኤሽን ማይንድሰት ያስፈልጋል። ራይት የምን ማይንድሰት? ለምሳሌ የጽናት ኮንሲስተንሳችሁን ጠብቃችሁ መሄድ አለባችሁ። ራይት ከኮንሲስተንሳችሁን ቀጥሎ ደግሞ በአልጎሪዝሙ በጣም ይፈትናችኋል። በዛሬ በስንትና ስንት ልፋት የሰራችሁት ቪዲዮ ላይታይ ይችላል። እንዲሁም ደግሞ በሌላ ጊዜ ደግሞ ራንደምሊ ይዘምላችሁ ቀርጻችሁ ምንም ብዙ በቃ አለ ኤክስፔንሲቭ የሆነ ውጪ ያላወጣችሁበት ቪዲዮ ጀስት ራንደምሊ ቀርጻችሁ ሪካርድ አድርጋችሁ ምንም ኤዲቲንጉ ላይ ራሱ ይናክል ሳትጨናነቁ ጀስት ራንደምሊ ፖስት ያደረጋችሁት ቪዲዮ ደግሞ ብዙ ኤንጌጅመንት ሊያገኝላችሁ ይችላል። ራይት ይሄን ሁላ የምትቆጣጠሩበት ማይንድ ሴት ያስፈልጋችሁ። ራይት ሌላኛው ደግሞ ኮንሲስተንሳችሁን ጠብቃችሁ መቀጠልን ይጠይቃል። ዛሬ ፖስታችሁ በሳምንቱ እየጠፋችሁ በወር እየመጣችሁ እነዛ ፈጽሞ አይሆንም። ራይት በየቀኑ ቢያንስ በሚሊዮኖች የሚቆጠሩ ኮንቴንቶች በተለያዩ ሶሻል ሚዲያዎች ላይ ፐብሊሽ ይደረጋሉ። ራይት ከነዛ መካከል የእናንተ ኮንቴንት ከሌለ የእናንተ ቪዲዮ ከሌለበት ትራስት ሚ በኦዲየንሶቻችሁም ዘንድ ፕላስ ደግሞ በአልጎሪዝም ዘንድ እየተረሳችሁ ትመጣላችሁ። ራይት በየጊዜው የተሻለ ነገር ለኦዲየንሶቻችሁ ይዛችሁ መቅረብ አለባችሁ። ለአልጎሪዝሙ ለፕላትፎርሙ የሆነ ቪዲዮ ፕሮቫይድ ማድረግ ይኖርባቸዋል። ካልሆነ እየተረሳችሁ ትመጣላችሁ። ቢካዝ አሁን ላይ ብዙዎቹ አሁን ወደ ኮንቴንት ክሪኤሽን እየመጡ ነው። ነገር ግን መምጣት ሳይሆን ዋናው ነገር መምጣታቸው ሳይሆን ወይ ደግሞ መጀመራቸው ሳይሆን በጽናት ያንን ነገር አስቀጥለው መሄዳቸው። ራይት ስለዚህ ያንን ነገር ማታሟሉ ከሆነ ከርማችሁ ለ100,000 ብር ፕሮዳክሽን ሴትአፕ ብታዘጋጁ ምንም ማተር አያደርግም። ለምሳሌ አንዳንድ ፖድካስቶችን አይታችሁ ከሆነ ጀስት ራንደምሊ በ20,000 ማይክ ሴትአፕ በኖርማል በስልክ ሴትአፕ ካሜራ ራንደምሊ የሆኑ ፖድካስቶች በጣም ሂት ያደርጋሉ። እንዲሁም ደግሞ በተቃራኒው ደግሞ ጀስት በ100,000 ኢንቨስት የተደረገበት የፕሮዳክሽን ሴትአፕ ያለበት የፖድካስተር ምንም ሂት አያደርግም። ያለው ኤንጌጅመንት በጣም የተመታ። ራይት ጀስት አንድ ተራ ኦዲየንሱን የራሱ ኦዲየንስ ሰብስቦ ከሚሰራ ኢንፍሉዌንሰር የማይሻል ቪው ነው ያለው ኤንጌጅመንት በጣም የተመታ ነው። ራይት ስለዚህ ዋናው ፕሮዳክሽን ሳይሆን ፎከስ ማድረግ ያለባችሁ የስቱዲዮ ሴትአፕ፣ ላይቲንግ እንዲሁም ደግሞ የተለያዩ የካሜራ ኳሊቲ ላይ ሳይሆን መጨነቅ ያለባችሁ የኔ ኮንቴንት ለኦዲየንሶች ምን አይነት ቫልዩ ፕሮቫይድ ያደርግልኛል፣ እኔ የምሰራው ኮንቴንት ለሰዎች ምን አይነት ፕሮብለም ሶልቭ ሊያደርግላቸው ይችላል፣ የሆነ ምን የማቀርበው ቫልዩ አለ፣ ምን አይነት ፕሮቫይድ የማደርገው ቫልዩ አለ ምለውን ያንን ነገር መመለስ መቻል ይኖርበታል። ራይት አለስ ያዝናናቸዋል፣ ኢንተርቴን ያደርጋቸዋል፣ አይዘር ያስተምራቸዋል ኦር ደግሞ ሳምቲንግ የሆነ ችግራቸውን ይፈታላቸው የሚችል ኮንቴንት ነው የምትሰሩት ኦር ደግሞ ጀስት ራንደምሊ ሪያክት ያደርጋችሁበት ነው። ያንን ነገር መለየት ይኖርባችኋል። ያን ደግሞ ኒች በመምረጥ ላይ በጣም ጥንቃቄ ልታደርጉ ይገባል። ጀስት ሳምበዲ ሰርቶ በጣም ቫይራል ስለወጣ ሳምበዲ ሰርቶለት ጀስት በጣም ጥሩ ኤንጌጅመንት ስላገኘ ብቻ እናንተም ያንን ነገር መስራት የለባችሁም ወይም ደግሞ ያንን ኒች መስራት የለባችሁም። ቢካዝ ከእናንተ ጋር ኢንትረስት ያልሆነና ከእናንተ ላይፍ ስታይል ጋር የማይሄድ ኒች መርጣችሁ ትራስት ሚ በወሩ በ15 ቀኑ ልታቆሙ ትችላላችሁ። ኢቨን ቢካዝ ያ የእናንተ ፋሽን ሆናችሁበት ነገር ወይም ደግሞ ስትሰሩ ኢቨን ቪው ባታገኘውም እንኳን የሆነ ደስተኛ ሆናችሁ ልትቀጥሉት የምትችሉት ነገር አይደለም። ቢካዝ አልጎሪዝሙ ራሱ በዚህ ጋር ስትመጡ በጣም ያጨናንቃችኋል፣ ተስፋ ያስቆርጣችኋል። ራይት በጣም ቦሪንግ የሆነ አልጎሪዝም ነው ያለው። ራይት ጀስት ያንን ነገር መመለስ መቻል አለባችሁ። የእናንተ ኮንቴንት ለሰዎች ምን አይነት ቫልዩ ፕሮቫይድ ያደርጋል፣ ለእናንተ ኦዲየንስ ምን አይነት ፕሮብለም ሶልቭ ሊያደርግላቸው ይችላል የሚለውን ጥያቄ መጀመሪያ መመለስ መቻል አለባችሁ። ከዛ ስሩ ታይም እያሻሻላችሁ ትሄዳላችሁ። ፕሮዳክሽናችሁን፣ ስቱዲዮ ሴትአፓችሁን፣ ላይቲንግ ሴትአፓችሁን፣ የካሜራ ሴትአፓችሁን ስሩ ታይም እያሻሻላችሁ የምትመጡት ነገር ነው። ጀስት ግን እንደ ጀማሪነት መጨነቅና መጠበብ ያላችሁበት ነገር ቢኖር የኔ ኮንቴንት ለኦዲየንሶች ምን አይነት ፕሮቫይድ ያደርግልናል። ራይት ጀስት
ክላሲ ላይፍ የሆነ ነገር ሼር አድርጋቸዋል፣ ያስተምራቸዋል፣ ኢንተርቴይን ያደርጋቸዋል፣ ያዝናናቸዋል። ራይት ያንን ነገር መመለስ መቻል አለባችሁ እንጂ ጀስት ራንደምሊ ሳምባዲ ኮንቴንት ክሬሽን ይሄን ያክል ያዋጣል ስላለ ያበላል ስላለ ብቻ ጀስት ትረስታችሁ ልትጀምሩ አይገባም። ኦፍ ኮርስ እየደጋገምኩላችኋለሁ ጀምሩ፣ ግን የሆነ ፕሮብሌም ሶልቭ ልታደርጉ ይገባል፣ የሆነ ቫልዩ ፕሮቫይድ ልታደርጉ ይገባል እንጂ ጀስት ራንደምሊ በመቶ ምናምን ሺህ ፕሮዳክሽን ሴታፕ ስላዘጋጃችሁ በመቶ ምናምን ሺህ ሴታፕ የካሜራ ሴታፕ ስላመጣችሁ ምንም ማተር አያደርግም። ራይት ዋናው ቶፒኩ ነው። ራይት ምንድነው የኔ ኮንቴንት ለኦዲየንሶቼ ፕሮቫይድ የሚያደርግልኝ ነገር? ራይት ጀስት ያንን ጥያቄ መመለስ ብቻ ነው የሚጠበቅባችሁ። ያኔ ማንም አያስቆማችሁ። ኢቨን ምንም ቪው ባታገኙ እንኳን ትሩ ታይም ያሻሻላችሁ ትመጣላችሁ። ፕላስ ደግሞ ኮንስተንሲ ኢዝ ዘ ኪ ይባላል። የጠብታ ውሃ ድንጋይ ትሰነጥቃለች እንደሚባለው ማለት ጀስት ያንን ነገር ጠብቃችሁ ብሄድ ከቻላችሁ ትራስት ሚ ምንም ፕሮዳክሽን ሴት ባይኖራችሁ እንኳን ራሳችሁን በራሳችሁ ሰልፊ የቀረጻችሁ እንኳን ሹት ያደርጋችሁት ኮንቴንት ጥሩ ኤንጌጅመንት ሊያገኝ ይችላል። ዋናው ቶፒኩ ነው ወይም ደግሞ የኮንቴንቱ ሀሳብ ነው። ራይት ያ ላይ ብቻ ፎከስ አድርጉ። ሶ ቤተሰብ ያልሆናችሁ ይህን ቻናል ኮሚኒቲ መቀላቀል እንዳትረሱ። እንዲሁም ደግሞ የቴሌግራም ኮሚኒቲያችንን ሊንኩን ዲስክሪፕሽን ቦክስ ላይ ድሮፕ አድርጉላችኋለሁ ማለት ነው። እንዲሁም ደግሞ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። See you next time. Peace.